ሰላም ጤና ይስጥልን። እንዴት ናችሁ? ከደለቡ በኋላ ስንት ይሸጣሉ የሚለው ልነግራችሁ መጥቻለሁ። ለከበሬ ሲገቡ በዚህ ዋጋ አስገባን እንደምንለው ደግሞ ዛሬ አሁን የገና በዓል ስለደረሰ በዚህኛው ሳምንት ይህ ሳምንት ሽያጭ ሳምንት ስለሆነ ዋጋቸውን በእያንዳንዱ እነግራችኋለሁ። የ10 በሬ ዋጋ ነው የምነግራችሁ። ይህኛው በሬ ኦልሞስት እኛ ጋር ይሄኛው ትንሽ ቆይቷል፣ ከ4 ወር በላይ ቆይቷል። ስለዚህ ከሁሉ ካለን በሬዎች ሁሉም ደግሞ ትልቁ በሬ ይሄ ነው። የዚህኛው በሬ ዋጋ ምንም ድርድር ያሌለው የሁሉም በሬ ማለት ነው። ፊክስድ ነው የምነግራችሁ፣ ምንም በምንም ማይቀንሱ ማለት ነው። ስለዚህ ይሄኛው የዚህኛው ዋጋ 260 ሺህ ነው የሁላችሁ። ሌሎችንም አሳያችኋለሁ። 155 ሺህ ነው ትንሹ። ስለዚህ ትልቁና ትንሹ ነው ማሳያችሁ። ይሄኛው በሬ ደግሞ እዩት። ይሄኛው ከዛኛው ትንሽ ያንሳል፣ ቁመቱ እንኳን አለው። ስለዚህ የዚህኛው በሬ ዋጋ ደግሞ 235 ሺህ ነው። ስለዚህ እንደምታዩት ይኸውላችሁ ኮርማ ነው። ሁሉም ያሉ በሬዎች የኛ በሬዎች ኮርማ ናቸው። ስለዚህ ስጋቸው አሪፍ ይሆናል ማለት ነው። በቀጣይ ደግሞ ማሳያችሁ ይሄኛው ነው። የዚህኛው አንገቱ ጠቆር የሚለው ከኋላ ደግሞ የተልባ ከለር አለው። ይሄኛው በሬ ከመጀመሪያዎቹ ትንሽ አነስ ይላል። ይኸውት እንዴት እንደሚያምር ሰውነቱ ሞላና ደልደል ያለ ነው። ይሄኛው በሬ 180 ሺህ ነው። የዚህኛው ዋጋ 180 ነው። ከዚህኛው ጋር ከለራቸው አንድ ናቸው። ይኸውላችሁ ከለራቸውም ይዘታቸውም ፕላስ ደግሞ የስጋ የያዙ መጠንም እኩል ነው። ስጋ የያዙ ስለሆነ የዚህኛው ዋጋም 180 ሺህ ነው እና ጀርባው ስታዩት ይኸውላችሁ ስጋ ጨመርመር አድርጓል። ስለዚህ ይሄኛው ፊክስድ ዋጋ ነው፣ 180 ሺህ ነው። ቀጣይ ይሄኛው ነጩ ነው። ነጩ በሬ ደግሞ ከዚህ ባለ 180ዎችን ትንሽ በለጥ ይላል። ሌላው ደግሞ ሻኛ አለው። ሻኛው ራሱ በጣም ብዛት አለው። ይሄኛው በሬ ይሄኛው ደግሞ 200 ሺህ ነው። 200 ሺህ ሳፊ ምንም አይቀንስ። ልክ ደግሞ ያው ሁሉም ኮርማ ናቸው ብያቸዋለሁ። ይሄኛው 200 ሺህ ነው። ቀጣይ ደግሞ ማሳያችሁ ይሄኛው ጋሬ። ይሄ በመልክ እንግዲህ ጋሬ ነው የሚባለው። ይሄኛው ሻኛው ትንሽ ነው እንደምታዩት፣ ሻኛው ትንሽ ነው፣ ግን ሰውነቱ ደግሞ በጣም ትልቅ ነው። ስለዚህ ይሄኛው ዋጋው 185 ሺህ ነው። ይሄ 185 ሺህ። ቀጣይ ደግሞ እችኛው ነች፣ ሙሉ ቀይ ነች። እቺ ልጅም ነች። ይኸውላችሁ እንዴት እንደምታምር ጥብድል ብላለች። እቺ ሰውነቷ ሙሉ ሞላ ብሏል። ካሉም በሬዎች ሁሉ ዋጋዋ ትንሽ እቺ ነች። ይኸውላችሁ እና በጣም ነው የምታምረው። እቺኛው ዋጋዋ 155 ሺህ ናት። ስጋዋ በተለይ ለቁርጥ አሪፍ ናት። ቀጣይ ደግሞ ይሄኛው በሬ ነው። ይሄኛው በሬ ይሄኛው 170 ይሄኛው 170 ነው እና ጥሩ ጀምሯል። ይኸውላችሁ ሰውነቱ ጠብድል ብሏል። ትንሽ አጭር ነው። ይሄኛው 170 ዋጋው። ቀጣይ ይሄኛው ነው። ይሄኛው ተሽጧል። የተሸጠው 210 ነው። ይሄኛው አንገታም ነው፣ በጣም አንገት አለው። ይሄ ተሽጧል። የመጨረሻው ይሄኛው ነው። ይኸውላችሁ ይሄኛው በሬ ትልቅ በሬ ነው እና ይሄኛው 170 ነው። ስለዚህ እነዚህ በሬዎቹ የምትፈልጉ ሰዎች ጻፉልኝ።